ጋሺ ይቅርታ እንግዲህ እቺን ያዛታ አሪፍ ነው። እሺ እሺ አባይ መጣ ጋሺ ይቅርታ እንግዲህ እቺን ያዛታ አሪፍ ነው። እሺ እሺ አባይ እርሶ ዛሬ አባት መሆኑ ግባ ይዛት መጣውን ማለት ግባ። ትንሽ እኮ መጠጥ ጠጥተው ውጭ አለማደርስ እናትና አባት ቤት እኮ ነው ይዛት የመጣው። እንዲንሽነት እንዲንሽ አያሳፍርም። ይሄ ብታገቢው እንኳን ታማኝ ነው። አየሽ ከቤት ውጭ አያድርም፣ አይተኛም። ከሌላም ሴት ጋር ቢሆን ይዘልይ መጣ አይናምብሳ አይደል? ምን ይሁን ሰራተኛዋ ተኝታለች። ሰራተኛዋ እሷን አስወጣት። ያንተ ክላስ ደግሞ እንደምታውቀው ነው። ካልሲ አለ፣ በዛ ላይ ያልታጠቡ ይሄ ምክምክ ስፖርት እንሰራባቸው ገምቷል። ክፍል ላጸዳው ስለ የመጣው ስለዚህ እናቴ የለችም። አንተ የተረገስክበት የኔና እናት አልጋ አለ፣ እዛ ላይ ተኛ። በቂ ሻወር አለ። የኛ እመኝ ይሄው እመኝ በቂ ሻወር ሙቅ ሻወር አለው። ከፈለጋችሁ ትንሽ ይሄ ሳውና እንትኑንም አሰርቻለሁ። እዛ እኛ ጋር የተኝ ግቡ። ቁርስ ምናምን እንዴት ነው ይምጣሩ? እኔ እኮ እናትና አባቱ ቤት ይዞኝ ይመጣል። አዎ ይሄ በታሪክ የመጀመሪያው የቤተሰብ ቅልቅል ነው። ሰክራችሁ መጣችሁ ቢሆን እግዚአብሔር ይመስገን። ሌላ ጊዜ ድጋሚ ቅልቅሉን ደግሞ አንቺ እናትና አባትሽ ጊዜ ሽምግልና እንኳን አላስነክሽኝም እኮ ድንገት መጣሽብኝ። ግቡ እንደኛ አባቴ ቤት መጣ ሳተኛ አትሄድም። እመኔን ግባ እንሂድ። ግቡ እናተኛ አይሆንም ግቡ እናተኛ ዞር በላት ተከታተለኝ። በእናትህ ምን ልብላ ቢገብጨው ምን ልብላ? ወጥ ሰርተህ ቡና አፍልተህ ተጠብቀኛል አልኩህ። ጭራሽ ደግሞ በአበሻ ቀሚስ ነው ወጥ ቤት የምትጎዳጎደው። እንዴ በአበሻ ቀሚስ አይደል እንዴ ቡና የሚፈለው? ያስተማርሽኝ ከልጅነት ጀምሮ አንቺ አይደልሽ በአበሻ ቀሚስ ቡና አፍላ ያልሽ? ደግሞ ቡና የገዛችው ነው የት ሄጄ ነው የማፈለው? ቡናውንማ ከዛች ጎረቤት ሰራተኛ ጋር እየሰጠክ ምን እንዳለ ማዲ ለሳይ ተላከም ለሳታ ያረ ጉልበቴ ከበላሽ በኋላ እንደዚህ ቅርብሽ ነኝ። አታለቃቅስ እሺ። ባለፈው እዛ አሮጊት ናት መታ ለምናኝ ነው። እሺ በቃሽ። የፈለገውን እናት እንድትናገር አትፈቅድልሽ። የፈለገውን የቤተሰቦችን ክብር እንድትናገር አትፈቅድልሽ። አንድ ነገር ልንገርሽ፣ ፍቅርና ትዳር በሚሽፈት እንደ ዘበኛም እንደ ባለም እንደ ሚስትም እንደ ሞግዚትም ሆኜ እኖራለሁ። አሁን ግን ይበቃኝ። ቺን የፍቅር ቲክቶክ ተጎልተህ ታያለህ። ሸምድደህልኛል ደግሞ አይደል? አምጣ መንጃ ፈቃዱን አምጣ። ቶሎ በል ቀሚሱንም ማለት ቶሎ በል። ተሰማሽ ብዬሽ እኮ ምንም ወደዛ ላይ ያሰራው አድርጊልኝ በእናትሽ። ወደዛ ሄድልኝ። ይኸው አምጣ ቀሚሱን አውልቅ። በለሽ እኮ ኖርማል ወደ እናቴ ብትመለሳለሁ። ኖርማል ነው። አበሻ ያገለገልኩበት አምጣው። ወይኔ እኔ ግን ፈርቻለሁ። ኧረ ችግር የለውም ፋዘር ፈታ ያለ ሰው ነው። ምንም እንዳታስ አባዬ እንዴ ነህ? ራሴ ነው ቁጥር ሻማ ማርቆ ፍቅረኛ ይሷል። እንግዲህ ላስታውቂያ እንዴት ነሽ ልጄ? ከተጫወተሽ መጣ እሺ እኔ ልጅ እንዴት ነሽ ታዲያ? ደግ ነሽ? ስራ ሁሉ ሰላም? ምን እየሰራሽ ነው ታዲያ? ስራ እንኳን የለኝም። አሁን እየፈለኩኝ ነው። እየፈለግሽ ነው? ያው የኛ ሙያ እንደምታውቂው የተከበረ ሙያ ነው። መብራት ኃይል ነው የምሰራው እኔ። መብራት ኃይል ነው የምሰራው። ኧረ ደስ ይላል ፋዘር፣ ደስ ይላል። እኛ ሰፈር አንድ ቀን መብራት ጠፍቶ አያውቅም። ለእናንተ ክብር ለእናንተ። እዚህ ወደ ታች ወረዳ 8 ነው ያውቁታል። እዛ አካባቢ ነኝ። ጨለማ ማታ ብቻ ነው የምናይ። ቤት ጨለማ ወረድ ድልድዩ ስር ፓወር ማለት ነው። በቃ እንዴ ነው የሚያስፈልገው። እንዴ እኛ ጋር ጠፍታ እድሜ ለእናንተ ፋዘር። ሰፈር ቆይ መሰለኝ። በቃ ሌላ ቀን እመጣለሁ ፋዘር። ቆይ ይምጣ። ቆይ መጣ ሊገዛ እኮ ነው ሄደው። እመጣለሁ ፋዘር። በቃ እሺ እሺ እዛ ሰፈር አይ መብራት ብራዘር አጠፉት ገና ከሰፈር ሳልወጣ። እሺ ቻርጅ አደርገዋለሁ። እሺ እንደምን ሰንብታችኋል? አሁን የምገኘው በዱር አደር ፓርክ ውስጥ ነው። እዚህ ፓርክ ውስጥ በፊት ጊዜ ሁሉም እንስሳቶች እንደሚገኙ ይነገር ነበር። አሁን ግን የሰው ልጆች እንስሳቶቹ ላይ ማጥቃት፣ መደብደብ ሲጀምሩ ከሀገር እየተሰደዱ ወደ ተለያዩ የአፍሪካ ሀገራቶች ገብተዋል ተብሎ ይጠበቃል። ውስጥ አንድ ሁለት እንስሳቶች አሉ፣ በጣም ለማዳ ናቸው። እናንተም በቻላችሁ ታቅም መታችሁ ብጎበኙ እናም ነገር እንመክራለን። እዚህ ጋር የምናገኘው ጭላዳ ዝንጀሮ አለ። እንደ አፍሪካ ብርቅዬ እንስሳ ነው።
አንድ እንስሳ ነው ያለው። ለበለጠ መረጃ ባልደረባይ ተሾመ መኮንን ከዚህ በመቀጠል በደንብ ያስረዳቸዋል። ተከታተሉ። ተሾመ ነኝ። ለበለጠና ለዝርዝር መረጃዎች እዚህ ጋር ተገኝቻለሁ። አሁን የምናየው እዚህ ፓርክ ውስጥ አለ የሚባለውን አደገኛ እንስሳ እሳት ራት የሚባለውን ተላማጁን ይባላል። ኑ አብረን እንየው። ተሾመ ነኝ። እሳት ራት የሚባለው እንስሳ እባካችሁ ካልናቃችሁና ጎብኙን። የገንዘብ አቅማችን ከፍ ብሎ እንስሳ እስክንገዛ ድረስ እንስሳው እኛ ነን፣ አስጎብኝም እኛ ነን። እሺ ዛሬ እንግዲህ የምንገኘው ከሼፍ ፍላጎት ጋር ነው። እንግዲህ ሼፍ ፍላጎት የሚታወቀው ጣፋጭ ምግቦችን በመስራት ነው። እስኪ ሼፍ ፍላጎት ከከስተመሮችም ማትረሳውን አስተያየት እስኪ አንድ ነገር አንዴ ምግቡ እንዴት ነበር? ምግባቸው አይጣፍጥም። ሌላ ጊዜ ደግሞ ምን ሆነ መሰለህ? ምግቡ ተመቸሽ? ምግቦቹ አሪፍ ነበር፣ ግን ትንሽ ጨውና ቅመም ስለበዛበት ያቅለሸልሻል። አቅለሸለሸሽ እንዴ? ምንድነው ወንድም? በእናትህ አራሳ። እስኪ ሼፍ ፍላጎት ምግብህን መቅመስ ለሚፈልጉ ከስተመሮቻችን እስኪ አድራሻን ብትነግርልን። ኦኬ፣ አድራሻችን ከድልድዩ ዝቅ ብሎ ሚጥሚጣ ሰፈር ቆንዶ በርበሬ ህንጻ ሁለተኛ ፎቅ ላይ ያገኙናል። መተው ይቅመሱ። እኔ በዚህ ምድር ላይ ወረት ይሆንብኛል እንጂ ያልረገጥኩት ያልነካሁት ሆቴል የለም። ከ1 ስታር እስከ 5 ስታር እሱ ይገርማል እንዴ 8 ስታር ድረስ ተመግቤያለሁ። 8 ስታር ይባላል። እቺ ምን አላት? በጣም ሞደርን ሴት ነው። እኔ ደግሞ በጣም ሞደርን ዘመናዊ ሴት በጣም ነው የምወደው። ስልጣኔ ያስደስተኛል። አትገረም። ማውራት ይሆንብኛል እንጂ ውሃ ሲጠማኝ ራሱ እርጎ ነው ጣ ማረግ። መናገር ግን አልፈልግም። ብዙ አትገረም። It was at this moment that he knew he fucked up. ማግባቴን እንድጸጸት ነው የምታረገኝ። በገባው ቁጥር የገባ የቶጣ ጭቅጭቅ ትላለህ እንዴ? የኔዋ ደግሞ ገንዘብ በወጣው በገባው ቁጥር ገንዘብ አምጣ ኬትራ ባታይ አምጣ ይሰኝ ጉድ እኮ ነው። አንተስ? እኔ እግዚአብሔር ይመስገን በእውነት ባርኮ ነው የሰጠኝ። እኔ ጋር እንደዚህ አይነት ነገር የለም። እየዋሸው መሆን አለበት። እየደበክላት ነው እንጂ ሴት ሆና እንደዚህ እኛና እኔና አስዋጣኝ እንዴ? ዝም አትለውም? የሆነ ነገርማ መደብቃላት ነው። ለኔ ደግሞ የመረረኝ ነገር የቤተሰቦቿ ጉዳይ ነው። ሰኞ ይመጣሉ፣ ማክሰኞ ይመጣሉ፣ ሮብ ይመጣሉ፣ ሐሙስ፣ ቅዳሜ፣ ዓርብ ብቻችንን መሆን አልቻልንም። በቃ መሮኛል እኮ ነው ትዳር መደ አንተ እንደውም በጣም ምስኪን ነች እንዴ። እኔ ለምን የወፈርኩ ይመስላል? ተመልከተኝ እስቲ። ስትረስ ጭንቀት እኮ ነው እንደዚህ የሚያወፍረኝ እንትን የሚለኝ እኮ ጭንቀት እኮ ነው። እሱን ነው እኮ ማለት እኮ። እሺ አሁንስ? እሺ አሁን ምንም ችግር የለብንም። አንተ እኔ ጋር ምንም ችግር የለም። በእርግጥ ያው ምናልባት ችግር ከተባለ ቁርስ ጠዋት ስነሳ ቁርስ በልተሃል ወይ ምሳ በላህ ወይ ቅርብልኝና ቁርስ ምናምን ባፍ ምናምን ታጎርሳለች። ሁለተኛ ከኛ ጋር አንተ የለህም ሲጀምር አንተ ኧረ ወንድ ልጅ አታስገቡብኝ። በቃ ምንድነው የምትልመጨመጩት? ሴት ልጅ አስገቡልኝ። እንዴት ነሽ? ሰላም ነው? ሰላም ነው። ስራ ለመቀጠር ነበር። ትቀጠሪያለሽ። ስምሽ ማን ነው? ስሜ ቃል ኪዳን። ቃልዬ ተምረሻል? ኧረ እኔ አልተማርኩም። የስራ ልምድም የለኝም። ምንም። በቃ እዚሁ ትማራለሽ። እንደውም ጸሐፊ የምትሆኝበትን መንገድ አመቻቻለሁ። በጣም ቆንጅዬ ልጅ ነሽ። እዛኛው ክላስ ግቢና ጠብቂ። ያለውን ነገር እዛ ፊክስ እናደርጋለን። ቅድስት ያስገቢና አመቻቻት። ግቢ እዛ ቶሎ። ግን አይጠይቁኝም። ሚስጥር ነው። እዛ ግቢና ነው የምትጠያቂው። አስገቢያቸው። አስገቧት። ሰላም ነው ጋሺ? ጋሺ እሺ ተባባይ አፊ ሻታል ብለው ነግረው አቆም። ጓደኞች ምን አፌ ላይ ያስተነፍሳል። ግማታ ምንድነው ጋሺ? ስራ ለመቀጠር እኮ ነው የመጣሁት። ምንድነው እንደዚህ በዲስሪስፔክት ማታነ የምታወራኝ? ዲሲፕሊን የለም። ጸጉርንም ማሳድጋል። ውጣ። አትቀጠር ነው ትምህርት ቤት ነው እንደ ጸጉር ምናምን የሚሉ። በቃ ጨረስኩ። ምን ይዘህ ነው ዳራትን ገልብጣ የምትናገረው? ንገረኝ እስኪ ስላንተ። ምንም ነገር አለኝ። ለድርጅቱ የሚያስፈልገው መስፈርት ምን ተምራል? ዲግሪ አለ? ዲግሪም ማስተርስም ዶክተሬትም አለ። ሁሉም አንተ ንፍጣ። ጨረስኩ። የስራ ልምድም መስፈርት አይሆንም። የስንት ዓመት የስራ ልምድ አለ? የ3 ዓመት የመጀመሪያ ድርጅትና ሌሎች ደግሞ ከ4 ዓመት በላይ ሰርቻለሁ። 7 ዓመት አንድ ላይ ከዛ በላይ። ዝም በል እሺ። በየድርጅቱ እያከሰርክ እየመጣ የኔንም ድርጅት ልታከስር ገንዘቤን አርጌ ነው የከፈትኩት። አልቀጥርህም። አዲስ ስለተቋቋመ ነው እንጂ። ስማ ይኸውልህ፣ እኔ ይሄን እድል ያመቻቸውት አዲስ ተመራቂዎችን እቀጥራለሁ፣ ለነሱ የስራ እድል እከፍታለሁ ብዬ ነው እንጂ እንዳንተ አይነት ንፍጣም ሰው አንቀጥርም። ጨረስኩ። ማስታወቂያው ላይ እኮ ግን የ2 ዓመት ዋው
ሰውዬ ገብታ እኮ ስራ አስኪያጅ አትሆንማ። ውጣ በቃ አንቀጥረን። አሁን እሷን ቀጠራችሁ አይደል እንዴ? ካደጉ ምን ሴት ልጅ እንደ ወንድ ልጅ ወጣ ስራ መስራት አትችልም? ለምን ተቀጠረች ነው? እኔ ያለው ወንድነትል በዚህ ልትጠቀም እሷ መስራት አትችልም? ትችላለች መስራት። የሴቶችን ጥቃት ትደግፋለህ ማለት ነው። ዝም በል ለፖሊስ ነው የምደውለው። ሰውዬ ውጣልኝ ልጉብ ማትወጣ ከሆነ አሁን ነው ምን ልፋጭ። ውጣ በቃ። ምን አይነት ሰው ነው? አስገቢያት